የእሳት ምስክር። በቀርሜሎስ አናት በእምነት ተራራ እውነትና ሐሰት ታዩ ተለይተው ተከፍለው በጎራ። የኤልዛቤል ጭፍራ የአማልክት አገልጋይ የበዓልና አሸራ መስዋዕትን አቆመ በሐሰት ሊጣራ። ለሕዝቡም እንዲታይ የጣዖቱ ሥራ መሠዊያን አነጻ በክፋት በሴራ። ጣዖቱን ቢጣራም የባህል ካህናት የኤልዛቤል ሰራዊት መልስን አላገኘም ከሐሰቱ ጣዖት ከውሸት አማልክት። ባህል ሆይ ስማን እያሉ በጩኸት ቢተጉ በልፋት ሰማዩ ዝም አለ የለም ምንም እሳት። በዓል ድምፁ ጠፋ ቢለመን ለሰዓታት። ኤልያስም ቀረበ በልበ ሙሉነት ሊያሳይም ለሰው የእግዚአብሔርን እውነት። መሠዊያንም ሠራ በ12ቱ ድንጋይ ውሃውን ሰፈረ የእግዚአብሔር ክንድ እንዲታይ። ቢያፈሰው ውሃውን ቆሞ ከፊታቸው እሳቱም ወረደ ወደቀ መሃላቸው። የሸለቆ ውሃ ኤልያስ የሰፈረው ተበላ በእግዚአብሔር እሳት ከላይ በወረደው። ጸሎቱም ተሰማ ወደ ሰማይ አቅንቶ ተአምር ተገለጠ ደመናው ተከፍቶ። እሳት ተገለጠ መስዋዕቱን በልቶ እግዚአብሔር በገሃድ ወጣ ታየ በእውነት ጎልቶ። ጣዖት ተዋረደ በእግዚአብሔር ግርማ የኤልያስም አምላክ ሕያው እንደሆነ ሕዝቡ ሁሉ ሰማ። ሕዝቡም መሰከረ የእግዚአብሔርን እውነት ተመልክቷልና የበዓልን ውርደት የጣዖቱን ክህደት። ዛሬም በእኛ ዘመን እሳቱ ይውረድና ሐሰቱ ይወገድ በእግዚአብሔር እውነት ፋና። በሞገስና ጥበብ ቅኔ ይፍሰስና የኤልያስም አምላክ ይቀበል ምስጋና።